ይገርማችኋል የዛሬዎቹ ቢሊዮነሮች ኤለን ማስክና ጄፍ ቤዞስን እርሱ ዘንድ ብታቀርቧቸው ድሆች ሊባሉ ይችላሉ። በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ሀብት የነበረው ወርቅን እንደ አሸዋ የረጨው ያ ታላቅ የአፍሪካ ሙስሊም መሪ ማን እንደሆነ ታውቃላችሁ? እሱም ማንሳ ሙሳ ነው። ንጉስ ማንሳ ሙሳ በ1324 እንደ አውሮፓውያን አቆጣጠር ማንሳ ሙሳ ወደ መካ ለሐጅ ጉዞ ወጣ። ይህ ዝም ብሎ ጉዞ አልነበረም። በሰልፍ ላይ 60,000 ሰዎችና 80 ግመሎችን አስከትሎ ነበር። እያንዳንዱ ግመል እስከ 130 ኪሎ ግራም ንጹህ ወርቅ ተጭኖ ነበር። በሄደበት መንገድ ሁሉ ለድሆች፣ ለከተሞች ወርቅን በነፃ ያድል ነበር። ግብጽ ካይሮ በደረሰ ጊዜ ያደለው ወርቅ ብዛት የተነሳ በከተማዋ የወርቅ ዋጋ ለ12 ዓመታት ያህል ተዝረክርኮ ወርዶ ነበር። ማንሳ ሙሳ ሀብታም ብቻ አልነበረም። ለእውቀትና ለዲኑ የነበረው ፍቅር ወደር የለውም። ከሐጅ ሲመለስ ዝነኞችን፣ አርኪቴክቸሮችን፣ ምሁራንን ይዞ ወጣ። በምዕራብ አፍሪካ ቲምቡክቱ የተባለችውን ከተማ የዓለም እውቀትና የንግድ ማዕከል አደረጋት። የሳንኮር ዩኒቨርሲቲን በመገንባት በሺዎች የሚቆጠሩ የቁርአንና የሳይንስ ምሁራንን ከአውሮፓ ከኤሲያ ጭምር እንዲመጡ አደረገ። ማንሳ ሙሳ አፍሪካን የወርቅና የእውቀት ምድር አድርጎ ለዓለም አስተዋወቀ። ዛሬም ድረስ ታሪክ የእሱን ያህል ቸርና ባለጸጋ ንጉሥ አላየንም። ለአፍሪካና ለእስልምና ትልቅ ክብር የሰጠ መሪ ነበረ። እንዲህ ያሉ ታሪኮችን ለመስማት ዲኑን ደርሰን ቶሎ ሰብስክራይብ